ስቱዲዮ ለመግባት 15 ደቂቃ ነው የቀረው። እዚህ ምን ትሰራለህ? ጌታዬ ቅሬታ ለማቅረብ ነበር። አለም አሁንም ስለ ሳብሪና ማርፈድ ሮሮ ልታሰማኝ ነው? የዛሬው ቅሬታ እንኳን ዘውጎ ይለያል። ምንድነው? የስፖንሰራችንን ማስታወቂያ እኔ እንድናገር የተፈለገበት ምክንያት ምንም ሊገባኝ አልቻለም። አዘጋጁ አንተ ስለሆንክ እኮ ነው። ቢሆንም ጉዳዩ የሴቶች ሆኖ ሳለ እኔ ለምን? ሳብሪና ከሌላ ድርጅት ጋር በተመሳሳይ ምርት ተፈራርማለች። ስለዚህ አትችልም። ቢሆንም ይሄ የማይመስል ነገር ነው። እኔ እኮ የሙያውን ኤቲክስ ጠንቅቄ በማወቄ ነው አንገቴን ደፍቼ የምሰራው። በደሌ በዛ። ማንም ከፊልምና ከምንም እየመጣ ምንም አይባልም። እኔ ግን አንተ ከየት ነው የመጣው? ከኢንጂነሪንግ። ቢሆንም ግን እኔ የሙያውን ኤቲክስ ጠንቅቄ የሙያውን ኤቲክስ አክብሬ ይሄ የሙያውን ኤቲክስ ስራዬን ምናምን አትበል። ይህንንም እድል የሰጠው እኔ ስለሆንኩ ለዚህ እኮ ነው አንገቴን ደፍቼ የምሰራው እንጂ በዚህ ልምዴ ሌላ ጣቢያ ቢሄድ እጄን ስመው ነበር የሚቀበሉ። አናጢነት ወይስ አሁን የስፖንሰሩ ማስታወቂያ የማታነብ ከሆነ ወደ ፈለክበት ቦታ መሄድ ትችላለህ። አሁን ጨርሰናል። ልሂድ? ጨርሰናል። ልውጣ? እንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። ምን እንደሚያስቅሽ? በጣም እኮ ነው የምታዝናናኝ። ምን ነው የሚያዝናናሽ? ፊትህ ነው። ሁሉ ጊዜ ሳይ ወይ ተናዳል ወይ አኩርፋል። አንቺማ ሳቂ ምን አለብሽ? እና ለምን አልስቅም? አንተ ባትኖር ኖሮ ግን በምን ስቅ ነበረ? ምንድነው ደግሞ ድምፅሽ? አለርጂ ነው ላይ የሆነ ነገር እንዳትል። አለርጂ ነው ምን እንዳትል። የደ ጋዜጠኛ ነሽ፣ ድምፅሽን በደንብ ጠብቂ። ሰላም አድማጮቻችን፣ የህይወት መንገድ ፕሮግራማችን ጀምሯል። እንዴት ነህ አሌክስ? ደህና ነኝ። የደበረት ትመስላለህ። አድማጮቻችን እንደተለመደው እንወያያለን፣ የሙዚቃም ግብዣ አለን። አሌክስ ዝግጁ ነህ? ዝግጁ ነኝ። ለምን የመጀመሪያ ሙዚቃን ጋብዛቸው ይሻላል? ከዛ በፊት ግን የዛሬው ስፖንሰራችንን መልእክት ሰምተን እንመለሳለን። አንተን ነው የምንጠብቀው። የዛሬው ስፖንሰራችን ፍሪደም ሞዴስ ነው። ፍሪደም ሞዴስ የትም ሆኖ በማንኛውም ቦታ ቢያደርጉት የሚስማማ ከእንግዲህ ሴቶች መሳቀቃቸው ቀረ ይለናል ፍሪደም ሞዴስ። ምንም አይነት እርጥበት ወደ ውጭ የማያስወጣ ስፖንጅን የሚያስንቅ ሞዴስ መጣ። ፍሪደም ሞዴስ። የሞከሩት ወደውታል፣ የወደዱት ገዝተውታል፣ የገዙት ደግሞ ሌላው እንዲገዛ ይናገሩታል። ፍሪደም ሞዴስ በየትኛውም ሱቅና አከፋፋይ ያገኙታል። ብቸኛነት ምጭና አከፋፋይ ኪው ትሬዲንግ። ፍሪደም ሞዴስ። በጣም እናመሰግናለን አሌክስ። አድማጮቻችን የዛሬውን የመወያያ ርዕስ በልቻለ ሆዴ ከሚለው ሙዚቃ ግብዣ በኋላ እነግራችኋለን። እስቲ ልክረም ልጥፋው ዘንድሮ ከተባለ ይሄም ምንድነው የሚያስገለፍጥሽ? ምችት ብሎኝ ነው። ምኑ? ፍሪደም። ለአማረና ዘመናዊ ቤትና ድርጅቶች ደረጃውን የጠበቀ ፈርኒቸር ያስፈልጋቸዋል። እናም ሶካ ማኒፋክቸሪንግ በዘመኑ ምርጡን ፈርኒቸር ይዞ ቀርቧል።
ከ3 ዓመት ዋስትና ጋር እኛ ጋር ያገኛሉ። ለማዘዝ በ0912 073063 ይደውሉልን። በአጭር ጊዜ ሰርተን እናስረክቦታለን። ሶካ ማኒፋክቸር። ተመልሰናል። የዛሬው የመወያያ ርዕስ ተነግረን አሌክስ። የዛሬው የመወያያ ርዕሳችን አለቃዬ ማን ነው? ስራዬ ወይስ የቀጠረኝ ሰውዬ? ግጥም መሰለሻ? አልመሰለኝም። ሞሮፍ ግን ሮሮ። አዎ፣ በቅርብ አለቆቻቸው የተበደሉ በርካታ አድማጮቻችን በውስጥ መስመር እየደወሉ እባካችሁ ይህንን ርዕስ አንሱልን ስላሉ ነው ይዘን የመጣ ነው። አሌክስዬ እንዳለው የዛሬው ርዕስ የአድማጮቻችን ምርጫ ነው። አድማጮቻችን የእናንተን ሐሳብ ወደ እናንተ አስተላልፈናል። የደወላችሁ ሐሳብ አስተያየታችሁን ስጡ። አለቃዬ ስራዬ ወይስ የቀጠረኝ ሰውዬ? ደውሉ። አንድ አድማጭ መስመር ላይ ገብቷል። ሃሎ ሄሎ ሄሎ፣ ማንን በል? ሄኖክ እባላለሁ። እንዴት ናችሁ? ሰላም ነን። ውይይታችን እያዳመጥከው ነው? አዎ፣ በጣም የምከታተሉ ፕሮግራም ነው። አሁን ራሱ መኪና ውስጥ እየሰማችሁ ነው። ስለዚህ ዛሬውን ርዕስ ሰምተሃል? አዎ፣ ስለሚመለከተኝም ነው የደወልኩት። አዎ፣ ሁሉም ሰው የሚመለከተው፣ ሁሉም ሰው የሚያሳስበው፣ ሁሉም ሰው የሚንገላታበት ስለሆነ ነው እኛም ወደ አድማጮቻችን ያቀረብ ነው። አዎ፣ በጣም ለዚህ ነው የኔ አለቃ ስራዬ ሳይሆን የቀጠረኝ ሰውዬ ነው እምለው። እንዴት ማለት ጥሩ። ስራዬ አንድ ግል መስሪያ ቤት ውስጥ ሾፌርነት ነው። ነገር ግን የምታዘዘው አለቃዬና የድርጅቱ ባለቤት ለሆነችው ሴት በግል ብቻ ነው። በሾፌርነት ሲቀጥሩ የሥራ ዝርዝር አልሰጡህም? ሰጥተውኛል። ኧረ ሰጥተውኛል። አንዳንድ ጉዳይም ደርበህ ታስፈጽማለህ ብላኝ ነበር። አሁን ግን ይኸው ወፍጮ ቤት ለወፍጮ ቤት ዱቄት አምጣ ተብዬ እየሄድኩኝ ነው የደወልኩላችሁ። ተመልከች፣ ያለሙያው ታች አውርደው ወፍጮ ቤት ለወፍጮ ቤት ሲያንከራትቱት። የግል ጉዳይ ታስፈጽማለህ ካለች ምናልባት ወፍጮ ቤት መሄድንም ቢያካትቱስ? እንዴ የመስሪያ ቤቱን የግል ጉዳይ አስፈጻሚ ተብዬ ነዋ። ታዲያ ወፍጮ ቤት መሄድ ከግል ጉዳይ ውስጥ አይካተትም ትላለህ? ቢሆንስ ከወፍጮ ቤት እንዳመጣና ልጆች ከትምህርት ቤት እንዳመላልስ ሳይሆን የድርጅቱን ስራ ብቻ እንድሰራ ነው። ይኸው ያለሙያው ያለ ፍላጎቱ ማስታወቂያ ያስነብቡታል ማለት ያሰሩታል። ደሞዝስ ይከፍለዋል? ውይ ደሞዝማ ከበቂ በላይ ነው። በዛ ላይ አታዘገይብኝም። ቀድማ ነው ወር ሳይደርስ የምትሰጠኝ። አለፍ ሲልም አንዳንዴ ሻይ ይሰጠኛል። ግን በቃ ወፍጮ ቤት መዋሉ ምርር ነው ያለኝ። ለምን ጥለህ አትወጣም? ለምን ትተህ አትወጣም? ከዛስ ልጆች የምላበላቸው ወድጄ ነው አንገቴን የደፋሁት። ወድጄ ነው ዝም ያልኩት። እረዳሃለሁ ወንድሜ፣ እረዳሃለሁ። የሚረዳኝ ሰው በማግኘቴ። ሄኒ በቃ ቻው። ቆይቼባት ነው መሰለኝ ዌቲንግ ላይ እየገባች ነው። ቻው። አድማጫችን ከመስመር ወጥቷል። አድማጮቻችን እንግዲህ ባለቃቸው የሚንገላቱ በርካታ አድማጮቻችን እንዳሉ አሁን የደወለልን አድማጭ ማሳያ ነው። እንግዲህ አድማጫችን የኔንም የእናንተንም የሁላችንም ብሶት ነው ያነሳው። የሁላችንም ብሶት ማለት እንኳን ይከብዳል። የሚብሰው ይብሰዋል፣ የማይብሰው አይብሰው። አድማጭ ገብቷል። ሄሎ አድማጫችን እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ማንን በል? ለምለም እባላለሁ ከቂራ። እሺ ለምለም፣ የመወያያ ርዕሳችንን ሰምተሻል? አይ አልሰማሁትም፣ ዝም ብዬ ነው የደወልኩት። እሺ ለምለም፣ የዛሬ የመወያያ ርዕሳችን አለቃዬ ማን ነው? ስራዬ ወይስ የቀጠረኝ ሰውዬ የሚል ነው። ስራ በሌለበት የምን አለቃ ማማረጥ ነው? መጀመሪያ ስራ ላግኝና ከዛ በኋላ ወስናለሁ። እሺ ስራ አገኘሽን በልና ሐሳብሽን አካፊ። ነገርኳችሁ እኮ ተመርቂ ስራ ሳላገኝ ቁጭ ካልኩኝ ከነገ ወዲያ 8 ወር ይሞላኛል። እና እኔ ማን አባቴ ሆኜ ነው ስራ ሳላገኝ አለቃ ማማረጠው? ይኸውልሽ ለምለም፣ የዛሬ የመወያያ ርዕሳችን ስለ ስራ ማጣት ሳይሆን ስራ አግኝተው ባለቆቻቸው ስለሚበደሉ ሰዎች ነው። ቅብጠት ነው። ተበደልን ካሉ የምን ግርግር መፍጠር ነው? ቀጥ ብሎ መውጣት። እኛ ስንትና ስንት ስራ አጦች ሞልተናል። እይይም ሲዳላ ነው አሉ። እሺ ለምለም፣ ሐሳብሽን ስላካፈልሽን እናመሰግናለን። እስቲ አሌክስ ያንተን ሐሳብ እንስማ። ያንተ አለቃ ማን ነው? ስራህ ወይስ የቀጠረ ሰውዬ? ምን ነካሽ ሰብሪና? እኔ እኮ ለብዙ ሰው ምሳሌ መሆን ያለብኝ ሰው ነኝ። ጋዜጠኛ እኮ አውራ ነው።
ከፊት ሆኖ ሁሉንም ሰው የሚመራ ሰው ማለት ነው። አለሙ አለቃ ማን ነው? አለቃ እኮ የታወቀ ነው። ስራዬ ነው። ከስራዬ ውጪ ማንም ምንም እንዲለኝ አልፈልግም። እርግጠኛ ነህ በዚህ ነገር? ምን እርግጠኝነት ያስፈልገዋል? ስራዬን አድምቼ እሰራለሁ። ዕውቀት ካለሽ ከፈጣሪ ቀጥሎ አለቃሽ ስራሽና ስራሽ ብቻ ነው። እኔ ደግሞ አሉ ከሚባሉት ጉምቱ ጋዜጠኞች መካከል አንዱ ነኝ። እሺ ካልክ፣ ለማንኛውም አንድ አድማጭ መስመር ላይ ገብቷል። ሄሎ አድማጫችን። ለአማረና ዘመናዊ ቤትና ድርጅቶች ደረጃውን የጠበቀ ፈርኒቸር ያስፈልጋቸዋል። እናም ሶካ ማኒፋክቸሪንግ በዘመኑ ምርጡን ፈርኒቸር ይዞ ቀርቧል። ከ3 ዓመት ዋስትና ጋር እኛ ጋር ያገኛሉ። ለማዘዝ በ0912 073063 ይደውሉልን። በአጭር ጊዜ ሰርተን እናስረክቦታለን። ሶካ ማኒፋክቸሪንግ። ሄሎ ማንን በል? ዮሴፍ እባላለሁ። የመወያያ ርዕሳችሁን ሰምቼ ነበር የደወልኩት። በጣም ጥሩ። እባክህ በደልህን ንገረን። ኧረ እኔ አልተበደልኩም። እሺ ሐሳብህን ንገረን። አለቃዬ ስሬ እንጂ አለቃዬ አይደለም። እንደዚህ ጀገን ደፈር ያለ ሰው ነው የሚያስፈልገው። ሲጀመር እኔ ጭንቀት አልወድም። ዘና ብዬ መኖር የለመድኩ አይነት ሰው ነኝ። ማንም አዞኝ ማንም ተቆጥቶኝ መኖር የምፈልግ አይነት ሰው አይደለሁ። በእውነቱ በጣም አሪፍ ድፍረት ነው። አድማጫችን፣ ለመሆኑ ስራ ምንድን ነው? አይ ስራ እንኳን የለኝም። እስቴት 4 ወንድሞች አሉ። እነሱ መላ ምናምን እየላኩልኝ ነው የምኖረው። እና ስራ ሳይኖር ነው አለቃዬ ስራዬ ነው ምናምን የምትለው? ምንድነው? አትቆጣኛ። ውይይቱ ላይ የድርሻዬን ሐሳብ ጣል ላድርግ ብዬ ነው። እንዴ ሐሳብህንም አጥላል፣ ወንድሞች ላይ ሐሳብህን ጥላል። እሺ ዮሴፍ፣ ለሐሳብህ እናመሰግናለን። ግርም እኮ ነው የሚለኝ። ስንት አይነት ሰው አለ ባካችሁ አድማጮቻችን። ቤተሰቦቹ ከላኩልን ምን ችግር አለው? ምንድነው ምን ችግር አለው ማለት? በፈለጣ እየኖረ ስራዬ አለቃዬ ነው ስል ትንሽ አያፍርም? ልክ ነህ ይሆናል አሌክስዬ። የስፖንሰራችንን ማስታወቂያ ሰምተን ብንመለስ ምን ይመስላል? እንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያድርጉት። አድማጭ መስመር ላይ ገብቷል። ሄሎ አድማጫችን። ሄሎ እንዴት ዋላችሁ? ሰላም ማንን በልኬት ነው? መሰሉ እባላለሁ። እሺ መሲ፣ ሐሳብሽን አካፊን። ያነሳችሁት የመወያያ ሐሳብ በጣም ጥሩ ነው። ነገር ግን መገንዘብ ያለብን የነገሩን አረዳድ ማስተካከል እንዳለብን ነው። እንዴት ማለትማ አንዳንዱ ስራ ሲባል አለቃውን መንከባከብ ይመስለዋል። ለአለቃው እያጎበደደና እየታዘዘ መኖር የህይወቱ የመጨረሻ ግብ የሆነም ሰውም አለ። እሱን እኮ ነው የምለው። የውስጥ እግር ልሳም ማለት ምን ማለት ነው? ቆፍጠን ማለት ነው እንጂ። አንዳንዱ ደግሞ ስራውን ስለሰራ ብቻና የአለቃውን ትዕዛዝ ስላልተቀበለ የሰራ የሚመስለውም አይጠፋም። ይህ ደግሞ በስራ ዓለም ላይ የሚሆን ነገር አይደለም። አረ ብዙ ሰው አለ። ምን ማለት ነው? ትንሽ ልታብራሪልን ትችያለሽ? በመሰረቱ አለቃችን ሊሆን የሚገባው ስራችን ነው። ይህ ማለት ግን የአለቃችንን ቁጥጥርና ሐሳብ መስማት የለብንም ማለት አይደለም። አንድ ሰው እኮ አለቃ ሲሆን ከኛ የተሻለ ልምድና ዕውቀት አለው ማለት ነው። ስራዬ አለቃዬ ነው ካልኩ የአለቃ መኖር አስፈላጊነት ምኑ ላይ ነው? ሲጀመር ደሞዝ የሚከፍለን ቀጣሪያችን የሆነው ሰው አለቃችን ነው አይደል? ነገር ግን በተለምዶ አለቃ ሲባል ተቆጪ፣ ቀጪ፣ አባራሪ ተደርጎ ስለሚታይ ለአለቃ የተለየ አመለካከት አለን። ለምን አለቃን ከኛ የተሻለ ዕውቀት ያለው ሰው አድርገን አናየውም? ስራችንን በሚገባ እንድንሰራና ለዕውቀታችን የሚያግዘን ሰው ነው እኮ አለቃችን። አለቃ ተብለው የማትፈልጊውን ስራ ቢያሰሩሽስ? ከተፈራረምክበት የስራ ኃላፊነት ውጪ በግዴታ ካሰሩህማ አለመስራት መብት ነው። ግን በምትሰራው ስራ ተያያዥነት ኖሮት ካዘዙ ያንን ስራ የምትሰራው ለአለቃ ወይም ለቀጠረ ሰውዬ ሳይሆን ስራ ስለሚያዝህ ነው ማለት ነው። ስለዚህ ስራችን አለቃችን ነው። ግን ደግሞ አለቃችን ስራችንን መገምገምና ማዘዝ ይችላል ማለት ነው። በሚገባ። ታዲያ አለቅነቱ ምኑ ላይ ነው?
እንደነገርኩሽ አለቅነትን ትክክል ባልሆነ መንገድ የሚረዱና የሚተገብሩ ሰዎች አሉ። ያ ስህተት ነው። በዛ ልክም ዕውቀትን የሚጨምሩ ከልምዳቸው ምክርን የሚያካፍሉና ለአዲስ ሰራተኛ ብዙ እድል የሚሰጡ ሰዎችም አሉ። ይሄ የሙያዬን ኤቲክስ ስራዬን ምናምን አትበል። ይህንንም እድል የሰጠው እኔ ስለሆንኩኝ ነው። ይህ ሁሉ ግን የሚሆነው ስራችንን አክብረን ከኛ የሚጠበቀውን አሟልተን ስንሰራ ብቻ ነው። ስራችንን ሳንሰራ ስራዬ ነው አለቄ ማንም እንዲናገረኝ አልፈልግም ማለት እብሪት ነው። ስራችን አለቃችን ነው ለማለት ከኛ የሚጠበቀው ማሟላት ብቻ ሳይሆን አለቆቻችንን መታዘዝና ማክበር አለብን ማለት ነው። በትክክል ስራ አለቃ ነው። ግን ደግሞ በስራ ጉዳይ ላይ ብቻና ብቻ ከሆነ የቀጠረም ሰውዬም አለቃ ነው። እሺ መሲ እናመሰግናለን። መሰሉ ለኔም በግሌ ጥሩ እይታን ያሳየሽኝ። አንቺን የመሳሰሉ አድማጮች እዚህ ፕሮግራም ላይ በመሳተፋቸው በጣም ደስተኛ ነኝ። ከልብ እናመሰግናለን። እኔም እንድሳተፍ ስላደረጋችሁኝ አመሰግናለሁ። ፕሮግራማችን ወደ መጠናቀቁ ደርሷል። አድማጮቻችን ፕሮግራማችን ከመጠናቀቁ በፊት ይህ ፕሮግራም ወደ እናንተ እንዲደርስ ያደረገንን የስፖንሰራችንን ማስታወቂያ እናዳምጣለን። ሴት ሆይ በማንኛውም ቦታ ብትሆኚ ደስታና ምቾትሽ አይጓድልም የሚለን ፍሪደም ሞዴስ ነው። ፍሪደም ሞዴስን እናመሰግናለን። ፍሪደም ሞዴስ። መልካም ቀን፣ በደህና ዋሉ። ምን ነው ስራዬ አለቃዬ ምናምን እያልኩ ስቀደድ አሁኑኑ በፍጥነት ወደ ቢሮና ተባልኩ።